ብዙ ሰዎች የካሬ ዋጋ ሲነገራችሁ ዋጋው በዛ አነሰ የምትሉበት ግን ሳትረዱት የሆነ ነገር ልንገራችሁ። አሁን ፊኒሽንግ ስታተሱ ነው የሚወስነው የቤቱ። አራት አይነት ፊኒሽንግ ስታተሶች አሉ ወይ ስታንዳርዶች አሉ። ከመጀመሪያው ልጀምርላችሁ እና ሰሚ ፊኒሽ የሚባለው አይነት ነው። ሰሚ ፊኒሽ ማለት ቤቱ ሙሉ ለሙሉ አልቆ የውጭ በርና መስኮት ገብቶ ግድግዳዎች ተሰርቶ መሬቱ ደግሞ ለሴራሚክ ዝግጁ ሆኖ ብቻ ነው የሚረከበው። እየቀረው ነገር ገዢ ነው የሚጨርሰው ማለት ነው። የቧንቧ የውሃ ዝርጋታ ያልቃል፣ ግን እናንተ እዛ ፊቲንጎቹን ገዢ ነው የሚሰራው። ሴራሚኩን፣ አክሰሰሪዎች፣ የባኞ ቤት እቃዎቹን፣ ኪችን ካቢኔት፣ ቁም ሳጥን ይህን ገዢ ነው የሚሰራው ማለት ነው። ሌላኛው ደግሞ ሬጉላር ፊኒሽድ የተባለው ነው። ሁለተኛ ላይ የሚቀመጠው ከሰሚ ፊኒሽ ትንሽ ከፍ ያለ ነው። እሱ ደግሞ የውስጥ በሮችን ያካትታል፣ ሴራሚክ ይገባለታል። የባኞ ቤት እቃዎቹን እነዚህን ደግሞ ገዢ ነው የሚያሟላው ማለት ነው። ቀጣዩ ሶስተኛ ደረጃ ላይ ያለው ፉሊ ፊኒሽድ የምንለው ማለት ነው። ፉሊ ፊኒሽድ ማለት ቤቱ ሙሉ ለሙሉ ነው የሚጠናቀቀው። የውስጥ በር፣ የባኞ ቤት እቃ፣ ቁም ሳጥን፣ ኪችን ካቢኔት ሁሉም ሙሉ ለሙሉ ይጠናቀቃል። እሱኛው ፉሊ ፊኒሽድ ይባላል ማለት ነው። የመጨረሻው ደግሞ ፉሊ ፈርኒሽድ ተብሎ የሚታወቀው ደረጃ ነው። እሱ ደግሞ ከነ ፈርኒቸሮቹም ጭምር አልጋ፣ ሶፋ፣ አንዳንዱ ላይ ኦቨን፣ እንደዚህ የላውንደሪ እቃዎችን ያካትታል። ይሄ ሜቢ ገስት ሃውስ የምታውቁት ከሆነ በገስት ሃውስ ደረጃ የምትረከቡት ማለት ነው። ሙሉ ለሙሉ ቤቱ እንደ ገስት ሃውስ ነው አልቆለት ማለት ነው። ሶ ይህን ነገር ማጣራት አለባቸው። የካሬ ዋጋው ጨመረ ቀነሰ ከማለታችሁ በፊት ማለት ነው። ሌላ መረጃ ልንገራችሁና ጃምቦ ሪል ስቴት በመሀል ሳር ቤት በአንድ ዓመት ከ10 ነው የምትረከቡትን ቤት ከስቱዲዮ ጀምሮ እስከ ባለ 3 መኝታ ይዞላችሁ መጥቷል። በሰሚ ፊኒሽድም በፉሊ ፊኒሽድም አማራጭ አለው። በሰሚ ፊኒሽ 100 ሺህ ነው በካሬ፣ በፉሊ ፊኒሽድ ደግሞ 120 ሺህ ነው በካሬ እየሸጠ ይገኛል። ለበለጠ መረጃ ታች ባሉ ቁጥር ደግሞ